ስዕሏንና መጽሐፈ ገድሏን የያዙ ሰዎችን ከጭንቀት የምትገላግል በጠበሏና በእምነቷ የመካኖችን እንባ የምታብስ ከአጋንንት ስራት የምትፈታ በስሟ ለተማጸኑባት ከአምላኳ ማልዳ ፈጣን ምላሽ የምታሰጥ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል እንዲሁም ሊቀ ሰማዕታት ቅዱስ ጊዮርጊስ ከእመቤታችን ታዘው ከማትፈልገው ከሩካቤ ሥጋ የጠበቋት በአቡነ ገብረ ማርያም ዘደብረሃንታ እጅ ምንኩስናን የተቀበለች ሰውነቷን አንድ ሺህ ጊዜ እየገረፈች ስለ ነገስታት፣ ስለ ጳጳሳት፣ ስለ ካህናት፣ ስለ ዲያቆናትና ስለ ኃጥአን ምህረትን የለመነች ነብሮች የእግሯን ትቢያ እየላሱ የተገዙላት ጌታችን ሰውነቱ በቆሰለ ድሃ ሰው ተመስሎ ተገልጾላት ሳትጸየፍ በጀርባዋ አዝላ የሸኘችው ጌታችን በሰጣት 3 በትሮች ነፍሳትን ከሲኦል የምታወጣ ሰውነቷን በብረት ሰንሰለት አስራ ስትጸልይ ስጋዋ እየተቆራረጠ ደሟ ስለፈሰሰ የሰማዕትነት ክብር የተሰጣት የስሟ ትርጓሜ የእመቤታችን የእግሯ ትቢያ ማለት የሆነ ስዕለት ሰሚዋ ገዳማዊት እናታችን ቅድስት ጸበለ ማርያም ዛሬ ጥር 18 ቀን ዓመታዊ የመታሰቢያ በዓሏ ነው። ዳግመኛም በሐዋርያው በቅዱስ ፊልጶስ እጅ ተጠምቆ ክርስትናን ከተቀበለ በኋላ ወደ ሀገሩ ተመልሶ ለወገኖቹ ለኢትዮጵያውያን ክርስቲያኖች ሐዋርያ የሆነ ኢትዮጵያዊ ጃንደረባ ቅዱስ ባኮስ ወይም ቅዱስ አቤላክ ዛሬ ጥር 18 ቀን ከሞት ፊት የተሰወረበት ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ጸበለ ማርያምና በቅዱስ ባኮስ ጸሎት ይማረን ይቆየን።